you know 5 years 5 years ራሱ አይደለም like 3-4 ዓመት በፊት እኔ እንጃ ይከብደኛል like ማለት of course ድሪም ታረጋላችሁ የመሳሰሉ ነገሮች ነገር ግን በዚህ ደረጃ ላይፍን ኤክስፒሪየንስ ታረጋለህ ምናምን ብባል ብዙ ጊዜ like እኔ እንጃ ለማመን ይከብደኝ ነበረ ማለት ነው ግን the past couple of weeks እዚህ 2 ሳምንት ቆይተናል almost so በጣም crazy የሆነ ቆይታ ነበረ honestly this is crazy እና ሪልም አይመስልም አንዳንዴ እና መረዳት ያለባችሁ ነገር ምንድነው የፈለገ ድሪም ቢኖራችሁ ያንን ድሪም ሌላ ሰው አንደርስታንድ ያደርጋችሁ እና እናንተ ካያችሁት ብቻ ግን በቂ ነው so ከናንተ የሚጠበቀው ደግሞ ያንን እንግዲህ ሪያሊቲ ለማድረግ በደንብ ጠንክሮ መስራት ያስፈልጋል of course through that process የሚከፈሉ ሳክሪፋይሶች ይኖራሉ ምንም አይነት ነገር in life worth having የሆኑ ነገሮች ማለት ነው ያለ ሳክሪፋይስ የሚመጡ ነገሮች አይደል ብዙ ነገር ሳክሪፋይስ ታረጉ ትችላላችሁ ሰው ሳክሪፋይስ ታረጉ ትችላላችሁ ያው ማለት ቀጥታ በሳክሪፋይስ ምናምን በማድረግ ሳይሆን ያው አዘን ላይክ ከህይወቶቻችሁ የማይቀጥሉ ሰዎች ይኖራሉ which is ያው sad በተወሰነ ነገር ግን አንዳንዴ ታይም ሳክሪፋይስ ታረጋላችሁ and of course ይሄንን ደግሞ የምታዩት early on teenage ሆናችሁ ምናምን ከሆነ early in your 20s ምናምን ከሆነ of course ሳክሪፋይስ የምታረጉት አለ ያ እድሜ ያኔ ዘና ማለት የምትፈልጉበት በቃ ከጓደኞቻችሁ ጋር just chill እያረጋችሁ ልጅነታችሁን በደንብ ማጣጣም የምትፈልጉበት ጊዜ ምናምን ነገር ሳክሪፋይስ ማድረጋችሁ አይቀርም ማለት ነው ግን at the end of the day እኔ ያየሁት ነገር ምንድነው if you stick to it it's worth it በጣም worth it ምንም ነገር ሊሆን ይችላል it might not be only trading ምናምን ግን any ስራ ላይ ላላችሁ ሰዎች ምናምን ነገር it's just if you stick to it and you find way ራሳችሁን every day 1% የተሻለ ሰው ለማድረግ ስራችሁ ላይ more የተሻለ አሰራር ኤክስኪዩት ለማድረግ ምናምን ነገር የምትሞክሩ ከሆነ ራሳችሁን በጣም ሰርፕራይዝ ማድረግ ትችላላችሁ honestly እኔ ይሄ በጣም የማምንበት ነገር ነውና በአንዴ ከዜሮ ወደ 100 ምናምን ነገር ለመሄድ ብዙ ጊዜ እንሞክራለን ነገር ግን in life normally እንደዛ አይደለም እኔ ይሄንን ላይፍ እንደዚህ ትራቨል እያደረጉ ላይክ በቃ አሪፍ ቦታዎች ስቴይ እያደረጉ ላይክ enjoying the lifestyle የመሳሰሉ ነገሮች በአንዴ የመጣ ነገር አይደለም እያንዳንዱን ነገር ከታች ጀምሮ ኤክስፒሪየንስ ያደረኩት ነገር አለ በፊትም ጀምሮ ኢትዮጵያ በነበርኩበት ጊዜ እንደገና ተማሪም በነበርኩበት ጊዜ ከአዳማ ጀምሮ ኮሌጅ በነበርኩበት ጊዜ የመሳሰሉ ነገሮች ማለት ነውና በአንዴ የተገነባ ነገር አይደለም ያው እንደሚባለው Rome is not built in a day እና ይባል ነገር አለ ስለዚህ አሪፍ ነገር ትልቅ ነገር የሚሆን ከሆነ ጊዜ በጣም ይፈልጋል እንዳልኳችሁ ሳክሪፋይስ ይፈልጋል and anything ህይወት ደግሞ by the way እኔ ያየሁት ነገር ምንድነው በጣም ሳክሪፋይስ ስለሚከፍልና ሲሪየስ ለሆነ ሰው ግዴታ ሪዋርዱን ትሰጣለች ግን there are times ያ ነገር ሪል የማይመስልበት ጊዜ ይኖራል ሪል መምሰል ብቻ አይደለም ደግሞ በቃ ተስፋ የሌለው ነገር ይመስልበት ጊዜ በጣም አለ ማለት ነው ግን at the end of the day እንዳልኳችሁ if you stick to it መጨረሻ ላይ የሚገኘው ነገር it's just amazing like explain ለማድረግ ራሱ በጣም የሚከብድ ነገር ነውና look at this and this is worth working hard for guys this is worth it ነው የምላችሁ ማለት